የእግዚአብሔርን ፈቃድ እንዴት ነው የምናውቀው? ክርስቲያን የእግዚአብሔርን ፈቃድ ማወቅ አለበት። ትዳር ለመያዝ፣ አገር ለመቀየር፣ ኢቭን ስራ ለመቀየር፣ ለሁሉ አምላኬ ያንተ ፈቃድ ምንድነው? ምን ትላለህ ማለት ጥሩ ነው። ዳዊት እንደዚህ ይላል፣ ልውጣ ከኔ ጋር ትሆናለህ ወይስ ልቅር ይላል። እግዚአብሔር ውጣ ካንተ ጋር ሆናለሁ ካለው ይወጣል። ነው አትውጣ ካለው ደግሞ አይወጣም። ስለዚህ የተሳካለት ነው ሰው ነበር ዳዊት። ክርስቲያን የእግዚአብሔርን ፈቃድ መጠየቅ አለበት። በሁሉም የእግዚአብሔርን ፈቃድ መጠየቅ ያስፈልጋል። የእግዚአብሔርን ፈቃድ የማንጠይቀው መቼ ነው ቢባል ለፍቺ ነው። ለፍቺ ነው። ጌታ ሆይ በእውነት እንደዚህ እያረርኩ እንድኖር ያንተ ፈቃድ ነው የሚሉ ሰዎች አሉ። ስማ ከማግባት በፊት ነው ማጥናት እንጂ ካገባ በኋላ ማጥናት አያስፈልግም፣ ማጥራት ነው የሚያስፈልገው። አንዳንዶች ከማግባታቸው ካገቡም በኋላ የሚያጠኑ ገጥመውኛል። እንዴት ነው ትዳር ትለው እያጠናሁ ነው ይላል። ምንድነው የምታጠናው? ጥሩ እሺ፣ ይሄ ችግር አለ፣ ከዛ እንዴት አድርጌ ሶሉሽን ልስጠው ከሆነ ጥሩ ነው። ከጋብቻ በፊት ነው ጥናት። ከጋብቻ በኋላ ጥናት ብቻ ሳይሆን ጥረትም ነው የሚደረገው ያን ከችግሩ ለመውጣት። ስለዚህ ለነዚህ ሁሉ የእግዚአብሔርን ፈቃድ ግራ ለተጋቡ ሰዎች ማለት ነው የሚሆንበት ነው። እና የእግዚአብሔርን ፈቃድ የማንጠይቀው ለመፋታት ነው። እግዚአብሔር ፈቃዱ አይደለም መፋታትን እጠላለሁ ስላለ ማለት ነው። ከዛ ውጪ የእግዚአብሔርን ፈቃድ መጠየቅ ጥሩ ነው። ወጣቶች የእግዚአብሔርን ፈቃድ አውቃችሁ ግቡ። የእግዚአብሔር ፈቃድ እንዴት እንደሆነ ደግሞ ውስብስብ ባልሆነ ሁኔታ አስተምራለሁ። እኔ በጣም ውስብስብ ባልሆነ እስከዛሬ ከሰማችሁት በተለየ እኔ ብዙ ማምነው በእግዚአብሔር ቃል ላይ ነው። ከዛ ውጪ ያለው የእግዚአብሔር ቃልን የማያፈርስ በእግዚአብሔር ቃል የሚደገፍ ከሆነ እንጂ አልቀበልም። ከዛ በኋላ ያለው ለምሳሌ ትዳር በነቢያት መጀመር የሚባለውን ከማልቀበለው አንዱ ይሄ ነው። በነቢያት በስማ በለው ሰራዊት ጌታ እግዚአብሔር አግቢ ይልሻል ይላሉ። አንደን ሰውየው 47 ዓመታቸው ነው፣ እሷ የ20 ዓመት ኮረዳ። የ20 ዓመትና የ47 እንዴት ነው የሚሄደው? እሷ ኢንስፓየርድ የሆነች የምትሄድ፣ እሳቸው ኤክስፓየርድ የሆኑ የሚሄዱ እንዴት አድርጎ ይሆናል? አይገናኙም። ግን አግቢ ብሎሻል፣ ካላገባሽ በቁስል መታሻለሁ ይልሻል የሚሉ አሉ። እንደዚህ ቢሮ የመታ በቁስል መታሻለሁ አለሽ። አዎ ሰውየውን ተወጃቸዋለሽ። አረ ገና የመጀመሪያ የዚያ ቀን ጸሎት ቤታቸው አለ ተብዬ ነው ሄድኩት። ለካ በታክቲክና በዘዴ ነው የወሰዷት። ይሄም ትንቢት የሚናገረው ሰውዬ ከሳቸው ጋራ ኮራፕትድ ሆኗል። በሆነ ነገር ተገናኝተዋል። በቁስል መታሻ